እዚህ ቤት የመጣሽው እኮ በሰራተኝነት ተቀጥረሽ እንደነበረ ላስታውስሽ እንዴ? ለምን ትበጠብጫለሽ? እንዳታስበው። እኔ ግን እውነቱን ባይነስክተይ ድረስ እንቅልፍ አይኖረኝም። አሁን ደግሞ ምን አደረኩ? በቃ ተይኝ፣ በዚህ ጉዳይ አጭርጭ። የፈለግከውን ገንዘብ ያህል ልስጥህና ከዚህ ቤት ሂድልኝ። ለነገሩ አንቺ የምታደርጊው ወንድሜ ከሆነ ከየትም ለቃቅሞ እያመጣ የሚያሰድበኝ። ይህችን እርኩስ ነው በስሟ የጠራሻት? ቆይ ምን ቀረና ነው የምትፈልገኝ? ጋይስ ታፕ አንድ አበባ ታፕ yes አረ እንዳታስበሉኝ ታፕ እሺ ታፕ ጋይስ አንድ አበባ ልቀቁ ጋይስ አንዴ ምን ሆነሽ ነው ኪችን ገብተሽ አሰረም እስከ ዘረስ ላይቭ ላይ እኮ ነኝ ውይ አፈር በበለው ማይ ምን ነው ራበሽ እንዴ ምን ራበሽ ሰሚኛለሽ ይሄ የወንድሜ ቤት እኮ ነው ከራቤን ገብቼ የፈለኩት የመብላት መብት አለኝ ትቀለሽ እሺ ድሮም እኮ እባብ ውስጥ ሆኖ እንጂ መርዛለው ቆዳው ለስላሳ ነው ሲባል አልሰማሽ? ቆይ ደግሞ ይሄ ምን ማለት ነው? ወንድሜ እኮ በቆዳሽ ተማርኮ አገባሽ እንጂ ውስጥሽ በክፋት ይጨቀየ ነው። ሌላም ልጨምርልሽ? ቆይ ግን እኔ የምልሽ ይሄን ያህል ምን ባረግሽ ነው እንደዚህ እንደወገብሽ ቅማል ጥምድ ያረግሽ ማለት? ምን እኮ እኔ የወገብሽ ቅማል? ለነገሩ አንቺ የምታደርጊው ወንድሜ እኮ ነው ከየትም ለቃቅሞ እያመጣ የሚያሰድበኝ። ወይኔ ማህሌት ኧረ እኔ ምሳሌውን ነው ያልኩት። ለነገሩ አመጣጥሽን ስለምታውቂው ከዚህ የተሻለ ምሳሌ ብታውቂ ነበር የሚገርመኝ። እኔ ወንድምሽን ከማፍቀር ውጪ ሌላ ምን ጥፋት ሰራው? እዚህ ቤት የመጣሽው እኮ በሰራተኝነት ተቀጥረሽ እንደነበረ ላስታውስሽ እንዴ? ቆይ ታዲያ ዳንዬ ወዶኝ የቤቱን መቤት ካረገኝስ? እውነቱን ልንገርሽ እኔ ደግሞ የሚመስለኝ ወዶ ሳይሆን ያገባሽ የሆነ ነገር አድርገሽበት ነው። ማን ያውቃል የሆነ ምንተት አስመትተሽበት የሆነ ሊያገባሽ። ኧረ ተይ ማህሌት ግፍ አታውሪ። እስቲ ንገሪኝ አንቺ ማነሽ ምንድነሽ? እዚህ ቤት ከተቀጠርሽ ጀምሮ በገረድነት እስካሁን ድረስ ስላንቺ ምንነትና ማንነት ማናችንም አናውቅ። ኢቭን እዚህ ቤት ማን ነው የላከሽ አናውቅ። ሰው ከተባልኩኝ አይበቃ? ሰው ለሰው መድኃኒት ነው፣ ግን በዚህ ጊዜ ሰው ለሰው መጥፊያው ነው። እኔ ግን ዳንዬን በፍጹም አልጎዳም። እንደውም አንድ ነገር ልንገርሽ፣ እዚህ ቤት ሆን ብለሽ ካልኩሌት አድርገሽ ወንድሜን በፍቅር አጥምደሽ ሀብት ንብረቱን ሁሉ የግልሽ ለማድረግ ሰራተኛ ሆነሽ የገባሽ ነው ይመስለኝ። ኧረ እባክሽ ትንሽኝ እንዴ ክፉን ብቻ አትናገሪ። እኔ እኮ ምናልባትም ጥሩትሽ ሊሆን እችላለሁ። አየሽ ለዚህ እኮ ነው ደረጃሽን አታውቂም የምልሽ። እንደምን አላችሁ? ውይ ማሪ ትምቲ ዳንሽ ደህና ማይ ቤቷሽ አለን ያለ ስራ ተቀምጠን አንዳንዴ ማቆሳሰበው ወንድሜ ሰራተኝነት ፈልጌ ልቀጠር እንዴ? ማን ያውቃል አንዱ ጅላይ ወይም ደግሞ ዲታ ላይ ጥሎን ያልፍልን ይሆናል። ስላቅ መሆኑ ኤኒዌይስ ብቻችሁ ልታዋችሁ መሰለኝ። የሚበላ ነገር ላቅርብልህ ዳኒ? ትሁት እያስቸገረችሽ ነው አይደል ልጅ? አረ በፍጹም ምንም አላስቸገረችኝም። አንተ ብቻ አትናደድ። ምናልባት ስራ ማጣቷና ቤት መቀመጧ ሊሆን ይችላል እንደዚህ የሚያረጋት። ስለዚህ አንተ አትበሳጭ። ስራ ማጣት ነው ወይ ስራዓት ማጣት ነው? ቆይ እኔን የሚማቀው ማለት ነው ዳኒ በቃ አትበሳጭ። እሺ በቃ ትንሽ ረፍት አድርግ እሺ። እኔ የሚበላ ነገር ይዤ ልምጣ እሺ? አይገርምም? በዚህ ምድር ላይ በቃ የሚባል ነገር የለም አይደል? አንዱ ሲያልቅ አንዱ ይቀጥላል። ቆይ ይሄ ወንጀል ከዚህ በፊት የነገርከኝ ወንጀል ነው አይደል? እና ማን ወንጀሉ እንዳደረሰ አይታወቅም ማለት ነው? እንዴት ሞቷል የተባለ ሰው በህይወት ሊኖር ይችላል? ሞቷል ተቀብሯል የለም እኮ። ቆይ የተቀበረ ቀን በቦታው ተገኝተ ነበር? አልተገኘውም፣ አላቅም። ቆይ አሁን እንዴት ሊኖር ቻለ? እሱ ግን ማን ነበር? ፋይሉ ተዘግቶ እኔ አዲስ ህይወት እንደጀመርኩ ነው የማውቀው። ቆይ በእያንዳንዱ እርምጃ ለምንድን ነው የሚከተለኝ? ያኔ ውድ በቃ አትጨነቅ። እኔ የምልህ ምን? አይ በቃ ተው። ምንድን ነው አትናገሪም እንዴ?
በሱ ሞት ያንተ እጅ አለበት እንዴ? አረ በፍጹም። ግን የሱ ጉዳዮች ብዙ ነው ይጋሉ። ለምሳሌ እሱን ተይውና ማለት ገብታለች እንዴ? ነው ዛሬም ተነጋገራችሁ እንዴ? ኧረ አልተነጋገርንም። ደዛ ሆነ ጥሩ። በጣም ስለደከመኝ ማረፍ አለብኝ። ምንም አልሆንኩ። እና ታዲያ ቤት አትገቢም እንዴ? ብርድ ላይ ምን ሰራልሽ? ወንድሜ አንተን ላናግርህ ነው እዚህ ጋር ቁጭ ብዬ እየጠበቅኩ። ይኸውልሽ በተደጋጋሚ ነግሬሻለሁ። እኔ ስለ ትሁት ከሆነ ምንም አይነት ወሬ መስማት አልፈልግም። ወንድሜ ነቃበል እንጂ ፊደል አፋፍ ላይ እኮ ነው ያለው። አንዳንድ ጊዜም እኔን ስማኝ። ላድነህ እኮ እየሞከርኩኝ ነው። እኔ እምልሽ ማይ፣ ቆይች ልጅ ለአንቺ ጥሩት ለኔ ጥሩ ሚስት ልሁን ባለች ለምንድን ነው ኃጢያቷን የምታበዥባት? ስለሱ አታስብ። በቅርቡ ሁሉንም ነገር ታውቃለህ። እኔ የሚገባኝን ነገር ስለሱ አውቃለሁ። ከዚህ በላይ ምንም ማወቅ አይጠበቅብኝም። እኔ የምልህ ምንድነው ግን እንደ ጋሪ ፈረስ አንድ ቦታ ላይ ብቻ ማፍጠጥ? ዞር ዞር ብሎ አካባቢውን ማየት እኮ ያስፈልጋል። እያወራሽ ያለሽው ነገር በፍጹም አልገባኝም። ለነገሩ እንዲገባኝም አልፈልግም። አንድ ቀን ግን ሲገባ ማሪን ብለህ እግሬ ስር ተደፍተህ ይቅርታ ትጠይቀኛለህ። ቆይ እስኪ መቼስ ያለ ምክንያት አልጠመድሻትም። ቆይ ምን ብትሰሚ ነው እንደዚህ ጥንብድ ያልክሻት? እሱንም ማውቀህ አንድ ነገር ነው። ቆይ ግን ይሄ ጥያቄ ለኔ ቢሆን እሷን ምኗን አውቃት ነው ያገባሃት? ከሀገሯ ስትመጣ ምን ሰርታ ምን አድርጋ እንደመጣሽ ምን ታውቅና ነው በአንድ ጊዜ የህይወት አጋር ያደረካት? ለነገሩ ስለ ፍቅር ከማይገባው ሰው ጋራ ይህን ያህል መጨቃጨቁ ማስፈላጊ አይደለም። ከዝንብ ማር እንደመጠበቅ ነው። ትሰማኛለህ? ይቺ ልጅ መጥፊያ ነች። ሌላ የምታወሪ ነገር ከሌለ ፕሊስ በቃ ተይኝ። በዚህ ጉዳይ አጭቅጭቅ። ልጅቷ የለየላት መሰሪ ናት እያልኩ እኮ ነው ወንድሜ። ስላንቺ አይደለም አይደል እያወራን ያለ ነው? እኔ የምለው ምን ብታስነካ ነው አመት ባልሞላ ጊዜ እንደዚህ አቅልህን ያሳተች? ይኸውልሽ ገንዘብ ፈልገሽ ከሆነ ነገ ቢሮ መተሽ መውሰድ ትችያለሽ። ስታናገረኝ እንኳን ስርዓት ይኖረው እንጂ እህት እኮ ነኝ። ስለዚህ እኔ ታላቅ ወንድምሽ ስለሆንኩኝ እኛ ቤቱን ለቀንልሽ እንወጣለን፣ አንቺ ኑሪበት። አይ ለምን አንተ የራስን ቤት ለቀህ ትወጣለህ? እኔ ነገ ጠዋት ነው ቤት ፈልጌ ውልቅ ብዬ እወጣልሃለሁ። ዛሬ ከቤት ያስወጣኝ ነገ ከህይወት አንቅረ እንደማታፈኝ በምን እርግጠኛ ሆናለሁ? አንቺ ነሽ ይደርሳል ምናምን እያልሽ አስበላሽ። ግን እኮ በስተመጨረሻም ቢሆን ወንድሜ ወደ መረባችን እየተጠጋ ነው። በስተመጨረሻ ማሳዋ ለመበላት እየተቃረበች ነው ማለት። ቆይ ወንድሜ ነው አሳ? ለዛውም አሳ መሳይና አስቸጋሪ ነው። አረ ቀስ በይ አንቺ ውስጥ እኮ ናት። ተኑራ ለዳኒ የመክፈል ያለብኝ መስዋዕት ከፍዬ በእጅ አስገባዋለሁ። ግን አይመስለኝም። ዝም ብለን እድላችንን ሞክር። ግን በጣም ነው ያሳዘንሽኝ። የወንድሜ ፍቅር ከነ ሰራዊቷ እንደ ሰፈረብሽ። ይልቅ ስለምናጠምደው አሳ እቅዳችን ነውራ። ደህና አላችሁ? እንዴት ነሽ ትሁት? አለሁ እግዚአብሔር ይመስገን ደህና ነኝ። እንዴት ደህና አትሆኚ? ደግሞ አምሮብሻል። የምር አመሰግናለሁ። ለነገሩ ሰው ምኑን ይመስላል ቢባል ኑሮውን እኔ የምልሽ ትሁት እንዴት የገጠር ልጅ ነሽ ንቅሳት የለሽም? እኔ እኮ ተወልጄ ያደግኩት ያን ያህል ገጠር አይደለም። ለዚህ ነው ነቃ ያልሽውና ካፌ ላይ ላፍ ያረግሽው። ላፍ ላፍ ማለት ደግሞ ማለት ነው አልገባኝም። ትሁት እስቲ ምሳ አቅርቢላት። ውይ ኧረ አለ በሞትኩት አፈር በበለው ላምጣልሽ።
ሄሎ 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 ማን ልበል? ሄሎ 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 ማን ልበል? ሄሎ 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 ምን ነው? ኧረ ተረጋጋ። አልሞተም አልሞተም አልሞተም። ኧረ አይዞህ ተረጋጋ። ምንድን ነው? ቅዠት ነው እንዴ? አይዞህ አይዞህ፣ ይሄ እኮ ቅዠት ነው። ህልምልም በል። እሺ ህልምልም። ኧረ ተረጋጋ። ይኸውልህ ማሪ፣ ከዚህ በኋላ እንደማትጨነቅ ቃል ግባልኝ። እሺ ቃል ገባልሻለሁ። አይዞህ በቃ። አሁን ጠዋት ስራ ነህ፣ ትንሽ እረፍት አድርግ። እሺ አይዞህ፣ እኔ ያለው። እሺ እሺ ትሁቴ በእድሉ የኔ ውድ ባለቤት ምን ነው? እዛው አድብ ብያለሁ። ቆይ እንዴት መጣ? ያለውበትንስ ማን አሳየ? ኧረ አሰርሽ አልነገረሽም ማለት ነው እንዴ? አሰርሽ? አዎ ለማናቸውም ይሄ ጥበቃ ተቀጥሬ ነው የመጣሁት። አጋጣሚው ግን በጣም ነው የሚገርመው። አይ ትንሿ ትሁት እንዴት አምሮብሻል። ጥበቃው እንደለቀቀ ነግሮኝ ነበር። ግን እኮ አሰሪሽን አንተው ነው እንደምትዩ? ጎልማሳ ቢጤ ነው መሰል። አውቀህ ነው አይደል? ቆይ ቤቱን እንዴት አውቀው መጣህ? ደላላው ነው እኮ ይዞኝ የመጣው። ታረሙ ስልክ ተደወለልኝ ብሎ ጥሎኝ በሳለ። ሄሎ ዳንዬ። ዳንዬ ለደላላው ጥበቃ ልካል እንዴ? አዎ መጥቷል። ኧረ እኔ ምንም አልሆንኩም። እሺ በቃ መጥቷል። እሺ በቃ እደውልልሃለሁ። እሺ ለማናቸውም ሐሳብ አይግባሽ። ለጋሼ ነግሬያችኋለሁ። እንዲህ ነው እንጂ ለውጥ እንዴት ነው ቁንጅት ያልሽው እባክሽ? አይ ትሁቴ አግብቻለሁ እያልሽኝም ነው? አንተ እባክህ አትጩህ። ምንድን ነው የሚያስጮህ? የለም እና ታዲያ አግብቻለሁ ስትይኝ እልል እንድል ነበር የፈለግሽው? ቆይ እኔ የምልህ ታሰርሽ ጋር ነው ተጋባሽ? ይሄ ሁሉ ሀብት ንብረት ያንቺ ነው ማለት ነው? አዎ የኔ ነው። ስለዚህ እዚህ ቤት እመቤት መሆኔን ካወቅ ከዚህ በኋላ ከስራ ተባራል። ውልቅ በል። ተይ እንጂ ይህንንማ በፍጹም እንዳታስቢ፣ በፍጹም። ቆይ ግን አንተ ከኔ ምንድን ነው የምትፈልገው? አንቺን ሚስቴን ነው የምፈልግ። እኔ ሚስትህ አይደለሁም፣ ሆኜም አላውቅም። ለነገሩ እዚህ የመሰለ ቤት ውስጥ እየኖርሽ ባሌ ብለሽ ብትጠሪ ነበር የሚገርመኝ። ቆይ ግን አንተ እንዴት እዚህ መጣ? መቼም አጋጣሚ ነው አትለኝም አይደል? አጎቴ ነው አይደል ያመጣክ እንዴ? ቆይ ይሄን መገመት እንዴት ያቅተኛል እንዴ? አዎ እኔም እኮ እዚህ ስቀጠር አጎቴ ነው ያመጣኝ። አዎ እሱ ነው ያመጣክ። አጎቴን እኮ ሁለታችንም እናውቀዋለን።
ያረቄ መጠጫ ካገኘ ደግሞ ማንንም አሳልፎ ይሰጣል። ታጎትሽ ጋማ ጥለኛ እንደሆንኩኝ ታውቂያለሽ አይደል እንዴ? ይሄ ከተሜ ብልጭልጭ ነው የለወጠሽ አንቺን። ይልቅ ያጎትሽን ስም በከንቱ አታንሺ። አንቺን ፍለጋ ነው እዚህ ድረስ የመጣሁት። ግን ያጋጣሚ ነገር ሆኖ ይኸው ተገናኘን። ቆይ ምን ቀረና ነው የምትፈልገኝ እንዴ? ገርሞኛል እንጂ ወላዲቷን ነው ምልሽ። እስካሁን ድረስ ራሱ በጸባይ ማውራቴ። ኧረ እዚህም መማታት ቃጣ። ይኸውልህ ጫፌን ንካኝ ሞክረውና ታገኘዋለሽ። ይልቅ ከዱላው ይልቅ እኔ ጋር ከባድ ሚስጥር ስላለ በጸባይ ብታወሪኝ ይሻልሻል። ቆይ ግን እኔ ላንተ ስል የት ልሂድ? የት ልሽሽ? እሺ ከኔ መሸሽሽ ጥሩ ቦታ ጣልሽ፣ ሁለተኛ መሸሽሽ ግን ጥሩ ቦታ አይጥልሽ። እሺ ቆይ ከኔ ምንድነው የምትፈልገው? ረስተሽው ካልሆነ እኮ ቅድም ነግሬሻለሁ። አንቺኑ ነው መፈልግ። እና ታዲያ አሁን ከባሌ እጅ ፈልቅቀህ ልትወስደኝ ነው? እኔና አንቺ እኮ ተተስማማን። እጅ መጠምዘዝ እኮ አይከብድም። እስኪ ረፍ። ምን ሆነሽ ነው? ምን እያደረጋችሁ ነው? በድሉ ጎርፉ እባላለሁ። የትሁት ጥበቃ ነኝ። ይቅርታ እርሶን ማልበል። ደመቀ የት ሄዶ ነው? ደመቀ ክፍለ ሀገር ሄዶ ነው ማለቴ ስራ ለቋል። ለእኔም ዳኒ ደውሎ ነገረኝ። እርግጠኛ ነሽ ለቆ ነው? አዎ እርግጠኛ ነኝ። ከፈልግሽ ደውልሽ ጠይቂው። እኔማ የሆነ ሰው ሆን ብሎ ደመቀን አባሮ የራሱን ሰው ያስገባ መስሎኝ ነው። ይቅርታ እኔ ወደ በሬ ልሄድ። እሺ መናገር የምትፈልጊው ነገር ካለ እየሰማሁሽ ነው። እኔ ምን ላውራ እችላለሁ? ላስታውስሽ እንዴ ስገባ እኮ ስትጎነታተሉ ነበረ። ኧረ እኔ ያልጎነተልኩትም። እሱ ግን ጎንትሎሻል አይደለ? ወይም ደግሞ እያሻሸሽ ነበረ። ቆይ ዘበኛ ከዚህ በፊት ነበር የምታውቂው? ኧረ እኔ አላውቀውም እንዴ። በቃ ከዚህ በኋላ ጥያቄሽ ከተመለሰልሽ ስራ አለብኝ። ወደ ኪችን ገብቼ ስራ ልስራ። ትሁት ትሁት! ወይዬ ዳንዬ፣ እንዴ ከመጣው ጀምሮ እኮ በስራ ተጠምደሻል። እስኪ ነይ ትንሽ አረፍ በይ። አሁን ትንሽ ነው የቀረ የመጣው። ውይ ወንድሜ ተዋት በቃ። የድሮ ላይፍ እኮ ናፍቋት ይሆናል። ገብታ ጉድ ጉድ ትበል። ማህሌት ከመናገርሽ በፊት እኮ አስቢ ብዬሽ ነበር። ሳላስብ ስለተናገርኩ በጣም ይቅርታሽ ወንድሜ። ትሁትዬ የጥበቃው ስም ማን ነበረ? በድሉ ነው። ምን እሷን ያስጠይቅሻል? አይ ቅድም እኮ ስመጣ እዚህ ጋር ነበሩና ለዛ ነው። ለማንኛውም ግን ያው ዘበኛውም ሰው ነው አይደል? ደግሞ ትሁትዬ በጣም ጥሩ ነሽ። ከሰው ጋር ያለሽ ግንኙነት በጣም ጥሩ ነሽ። ተመስገን። እንዴት አይነት ሸጋ ምግብ አበላሽ ይመስል። እሺ አሁን ጠገብክ በቃ አይደል? ስለዚህ በቃ ማይ ሳትመጣ ቀጥ ብለህ ውጣልኝ። ይህቺን እርኩስ ነው በስሟ የጠራሻት? እኔ እዚህ ቤት ከገባሁ ጀምሮ ምንም ደስ አላለችኝ። ባልሽ ግን ገራገር ነው። እኔ ወደዋለሁ። እሱ ባያመጣሽ የታገኝሻለሁ አለ። ይበቃል። አሁንስ ይበቃል እንዴ? አሁን ደግሞ ምን አደረኩ? ዘፈንኩ እንጂ። የኔ ማለት ላንተ ሙዚቃ ነው አይደል? ቆይ ላንተ ስል የት ልሂድ? ምን ልሁን? እሺ ራሴን ላጥፋልክ? ቆይ ግን ጩኸቴን ትመልሽልኝ? አንቺ ላይ አምርም ብዬ ነው። ቆይ ግን ምን አስበሽ ነው? ነግሬሃለሁ እንዳትጠጋኝ። እውነቴን ነው የምልሽ። እኔ አንቺን አልጠጋሽም። ክፍለ ሀገር ባልሽን ጥለሽ እንደመጣሽ ለባልሽ ነው የምነግርልሽ። ቆይ ስንቴ ነው የምነግርህ? አንተ ጠላቴ እንጂ ባሌ ሆነ አታውቅም። ተይ እንጂ ትሁትዬ፣ ያ ሁሉ ሀገር ጉድ የሚያስብል ሰርግ ያግብቼሽ፣ ጥሎሽ ጥዬ ያግብቼሽ፣ ምን ነው ይህንን መናገር ተገቢ ነው? ይህንን ነገር
እኔና አንቺ በሚስጥር እንይዘዋለን። የቱ ነገር? ይሄንን ነገር እንዳታስበው። ማለት ምን ማለት ነው? የምታውቂው አይደል እንዴ? ገንዘብ እሰጥሃለሁ። የፈለግከውን ገንዘብ ያህል ልስጥህና ከዚህ ቤት ሂድልኝ። መሄዱን እሄድልሻለሁ። ከገንዘቡ ይልቅ ግን ከአንቺ የምፈልገውን ነገር ሳገኝ ነው መተውሽ። ድሮም ነውረኛ መሆንህን አውቅ ነበር። ድሮም እኮ ችኮ መሆንሽን አውቃለሁ። ምን ልትሆን ነው እንዴ? ንገረኝ፣ ምን ልትሆን ነው? ይኸውልሽ ከልክ በላይ በልቼ እኮ ሆዴን ትንሽ ያዝ አድርጎኝ ነው። ሰላሞች እሺ ዘመናዊት፣ አሁንስ ምንም የምታስረጂ ነገር የለም? ያየሽው ወይ የገመትሽው ነገር እውነት አይደለም። ይህንን ብቻ ነው ልልሽ የምችለው። እኔ ዳንኤልን አይደለሁም። እሺ አሁንም ከዚህ ጥበቃ ጋር ምንም ነገር የለኝም ልትይ ነው? ቆይ ለምን አትተኝም? ቆይ ለምንድን ነው የማትተውኝ? ግድ የለም አንድ ቀን የወንድሜ ማይን ይከፈት ይሆናል። አንቺ መርስ ወንድሜ ለምንድን ነው ማታምረኝ? ዛሬ በአይኔ ያዩትን ነገር ነው እየነገርኩ ያለሁት። ከዛ ዘበኛ ጋር የሆነ ነገር ጀምራለች ወይም ደግሞ የሆነ ነገር አላት ማለት። ስንት ጊዜ ነው ስለ ሚስቴ አትንገሪኝ የምልሽ? ምን ሆነሽ ነው አንቺ? ወይስ ነግርሽ አትረጂኝ? ወይስ አስረዳሽ አትረጂ? እንዴ እንዴት ብዬ ብነግርሽ ነው? በቃ አታውሪኝ ካልኩሽ አታውሪኝ። የፈለግከው ማለት ትችላለህ። እኔ ግን እውነቱን ባይነ እስክታይ ድረስ እንቅልፍ አይኖረኝም። ቆይ ምን አለ የሰው ህይወት ውስጥ ገብተሽ ከምትበጠበጭ የራስሽ ኑሮ ብትኖሪ። ለነገሩ ልክ ነህ። እኔ ማን ነኝ ምንድን ነኝና ነው በሰው ህይወት ውስጥ የምገባው? ለራሴ እናት አባቴ ይሞቱብኝ። ከስራ ይሌን ተስፋ የቆረጥኩኝ ነኝ። ይቅርታ ግን ከዚህ በኋላ በህይወት አልገባም። እኔ እንደሱ ልናገር ፈልጌ እኮ አይደለም። ይኸው ትምህርትሽንም ትተሽዋል፣ ስራም እየሰራሽ አይደለም። ካልሆነ የሆነ ሱቅ ነገር ልክፈትልሽ እንዴ? ካልሆነ ደግሞ ቤት ተከራይና እኔ ልክፈል። ለምን ትበጠብጫለሽ? አያ አይደለ ላንተ በተቆረቆርኩኝ ጭራሽ ከህይወትም እያስወጣኝ ነው። ከህይወቴ እኮ ላስወጣሽ ፈልጌ አይደለም። አንቺን ከህይወቴ ያስወጥቼ ምን ልሆን? የምርህ ነው? አዎ የምሬን ነው። እኔ ትላንትም ዛሬም የምወድሽ ወንድምሽ ነኝ። እሺ በቃ ወንድሜ፣ ከዚህ በኋላ ባንተ ህይወት ውስጥ በፍጹም ጣልቃ አልገባም። እሺ እንደውም ነገር ለምን አሪፍ በርገር አልጋብዝሽም? ደስ ይልሻል? የምርህ ነው? አዎ ደስ ይለኛል። በቃ እንደዚህ ሲከፋሽ ደስ አይለኝም። እሺ አሁን ብርድ ነው። ወደ ቤት ከፈለግሽ ግን እኔ ማፍላት ትችላለህ። ኧረ እባክሽ ይሄን ያህል ቡና ማፍላት አትችልም እትይ ነው እኮ። ዝም አትላትም ወንድሜ? ምንም ቢሆን እኮ ተቆንጥጣለች። የምር ግን ማይ ቡናው ሲፈላ መጀመሪያ ቡናው ነው ወይስ ውሃው ነው የሚጨመረው? አረ ስነ ስርዓት። ይሄን ያህልማ ሙያ የሌላት አታደርገኝም። እሺ እንዴ እህቴማ ባለሙያ ነች። ተቆንጥጣ ነው ያደገችው እኮ አይደል እንዴ? እናሳ ወንድሜ አያንቺ ሰላም ዋላችሁ እንዴ? እንዴት አልክ በድሉ? እንዴት ነው? አረፍ በል አረፍ በል። እሺ ጋሽ እኔ እኮ ነኝ ብቻውን ውጭ ከሚሆን ብዬ የጠራሁት። እንዴ እሱን ማን ጠየቀሽ? ባይሆን ቡናውን ቅጅለት። በቃ እንደው ቡናውን ስጭኝና እንደ ወደ በሬ ልመለስ። እዚሁ ቁጭ ብለህ ጠጣ እንጂ በሩ ተነቅሎ የት ይሄዳል? እሱስ ልክ ብሏል ጋሼ። የት ይሄዳል ብሎ ነው? ምን ነው ደበረሽ እንዴ? ዝም አልሽ እኮ። አይ ሰላም ነኝ። እኔ የምልህ እድሉ ክፍለ ሀገር ግን ሚስት የለችም እንዴ? እንደው ማለቴ አንድም ቀን ስለ ራስህ ስታወራ ሰምቼ አላውቅም። ነበሬ በነበር ቀረህ እንጂ። ምን ነው? ምን ሆነች? እኔማ የማይገባኝ ሆኖ ነው እንጂ እሷማ ምን ትሆናለች? አልገባኝም በድሉ። እኔን ጥላኝና ጠልታኝ ከተማ ገብታ አንዱን ሞጃ ገባ እችላለሁ እንደማለት። ምን አይነት ሴት ናት? አሁን እቺም ከነትሁት ጋር ሴት ተብራ ትጠራለች? ውይ ማሪ፣ መጸዳጃ ቤት ደርሼ ልምጣ። ምንሽ? ምን ነው? ምንም ቅድም የበላሁት ምግብ አልተስማማኝም መሰለኝ። ቆይ
ሊያትሽ ተጫወት በድ ማለት በድሉ ተጫወት። እሺ እሺ ደህና መሸህ በድሉዬ። ወይ ሰላም መሸሽ ማለቴ። እንዴት ነሽ? ልወጣ ነበረ። በሩ ልክፈትልሻ? እንክብካቤ ጥግ ድረስ ነው። አስተዳደግ እኮ ደህና እኔ ወንድምሽን ከማፍቀር ውጪ ሌላ ምን ጥፋት ሰራው? እዚህ ቤት የመጣሽው እኮ በሰራተኝነት ተቀጥረሽ እንደነበረ ላስታውስሽ እንዴ? ቆይ ታዲያ ዳንዬ ወዶኝ የቤቱን መቤት ካረገኝስ? እውነቱን ልንገርሽ፣ እኔ ደግሞ የሚመስለኝ ወዶ ሳይሆን ያገባሽ የሆነ ነገር አድርገሽበት ነው። ማን ያውቃል? የሆነ ምንተት አስመትተሽበት የሆነ ሊያገባሽ። ሰላም ለዚህ ቤት። ቆይ አንተ ሰውዬ ለምን አትተወኝ? ተነጋግረን የጨረስን መስሎኝ። እሺ ቆይ ከዚህ በኋላ እንደማታስቸግረኝ በምን እርግጠኛ መሆን እችላለሁ? ይኸውልሽ ቃል የገባሽልኝ ነገር ፈጽሚልኝ እንጂ አይደለም ከዚህ ቤት ከዚህ ሀገር ብዝየ ነው የምጠፋልሽ። እኔ ግን ፈራው። ምን ያስፈራሻል? የምታውቂው ገላማ አይደል እንዴ? ይልቅ ይኸውልሽ ያቺ ቀልበቢስና ባልሽ ሳይመጡ ቶሎ መጣ። ከዛ በፊት ግን አንድ ነገር ማድረግ ይኖርብናል። እንዳተሚዎቹ ሂሲንግ እንሳሳም ልትይኝ ነው? ወይ እሱን ተጨረስን በኋላ እንደርስበታለን። ግን በድል ምንም ነገር ከማድረጋችን በፊት በትክክል እዚህ እንዴት እንደመጣት ነግረኝም። እንዴ እየቀለልሽብኝ ነው እንዴ? እውነቱን ካልነገርከኝ ከአንተ ጋር ምንም ማድረግ አልፈልግም። ውሌን አፍርሻለሁ። ከፈለክ ደግሞ ለዳኒ መናገር እችላለሁ። ግን እኮ ተስማምተን ነበር አይደል? እንግዲያው እንዴት ወደዚህ እንደመጣ ንገረኝ። ከተስማማን እጥፍ ገንዘብ ነው የምሰጥ። ግን እጥፍ ገንዘብም ቢሆን ያ ነገር አይቀርም አይደል? እሱም እኮ አይቀርም። ግን መጀመሪያ ይህንን ሴራ ማን እንደጠነሰሰው ንገረኝ። ንገረኛ። ቶትዬ ነይና እስኪ ደባብሽ። እንግዲያውስ ንገረኛ። ይሄ ሁሉ ሴራ የማን ሴራ ነው? ትንሽ ደባብሽኝና አልጋው ላይ ሄጄ አንዴ ልተንፍስና ከዛ በኋላ ምንም ሳላስቀር ነግርሻል። የት ሄድብሃል በድልዬ? በላ ንገረኝና ቅፌ ግልተኛ ነው። ይኸውልሽ ስልክ ተደውሎ ማለት ነው